በትምህርተ መስቀል መላ ሰውነታችንና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው አባቶቼ ካህናት፣ መምህራነ ወንጌል፣ ዘማሪያን፣ በዚህ ቅዱስ ስፍራ በዙሪያው የምትገኙ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ከረማችሁ? እንደምን ስለዚህች ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት ምሕረቱንና ቸርነቱን አባታዊ ፍቅሩን አድርጎ ለቅድስናው ስፍራ ለተቀደሰ ዓላማ የጠራን የሰበሰበን የማርያም ልጅ አማኑኤል ስሙ የተመሰገነ ይሁን። አትለይምና እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ልዕልተ ልዑላን የበለያ ሰብ እመቤት የአባ ሕርያቆስ እናት ስውሯ ጽላት የዘርዓ ያዕቆብ እመቤት ወላዲተ አምላክ ድንግል ማርያም ስሟ የከበረ የተመሰገነ ይሁን። እንዲሁም በዛሬው ዕለት ወርሃዊ በዓላቸው የሚከበርላቸው የታላቂቷ እናት የቅድስት ሐና የአባታችን የቅዱስ ኢያቄም ኢትዮጵያዊው ሊቅ የቅዱስ ያሬድ በረከት ቃል ኪዳን የቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እስኪ እንኳን አደረሳችሁ እልል ብላችሁ አመስግኗቸው እነዚህን ቅዱሳን። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢወድ ቢፈቅድ እንዲሁም ቢረዳን የምንማማርበት የትምህርታችን ርዕስ የሚሆነው አንቺ ሴት አታልቅሽ፣ አንቺ ሴት አታልቅሽ። የሉቃስ ወንጌል ምዕራፍ 7 ቁጥር 13 ላይ ይህንን ቃል ሁላችሁም ትናገሩታላችሁ። አንቺ ሴት በሉ እስኪ ሁላችሁ፣ አንቺ ሴት አታልቅሽ። እግዚአብሔር የሁላችንን እንባ እንዲያብስልን፣ ያለቀሱትን እንባቸውን እንዲያብስ፣ የተጨነቁትን እንዲያረጋጋ፣ ያቀረቀሩትን ቀና እንዲያደርግ የማርያም ልጅ ፈቃዱ ይሆንልን። ይህንን ኃይል ቃል እየተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይል ቃል ነው። ቃሉ ደግሞ የተነገረው ለአንዲት ምስኪን ሴት ተስፋ ለቆረጠች፣ እነሆ ቀን ጎድሎባት ሰማዩ ለተደፋባት ሴት፣ በመከራ ውስጥ ላለች ለአንድ ሴት የተነገረ ኃይል ቃል ነው። የቃሉ ባለቤት አምላካችን እግዚአብሔር ነው። ቃሉን የጻፈው ደግሞ ከ72 አርድእት አንዱ የሆነው ከአራቱ ወንጌላውያን አንዱ ቅዱስ ሉቃስ የጻፈው ኃይለ ቃል ነው። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዲህ ይላል ቃሉ፣ ናይል ወደምትባል ከተማ አምላካችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ካስተማረ ካዳን ከፈወሰ በኋላ ወደ ታናሽቷ ከተማ ወደ ናይል ጉዞውን አቀና ይላል። የማርያም ልጅ ወደዚህ ምድር ሲመጣ የወደቁትን ሊያነሳ፣ የተበተኑትን ሊሰበስብ፣ ያዘኑትን ሊያጽናና፣ የታመሙትን እንዲሁም ሊፈውስ የማርያም ልጅ መጥቷልና እየተዘዋወረ ልጆቹን ይጎበኛል። የወደቁትን እያነሳ
ወደ ናይል ሰፈር ጉዞውን አቀና። መድኃኔዓለም ክርስቶስ ጉዞውን ጀምሮ ሐዋርያት አብረውት ነበሩ። እንዲሁም ደግሞ የማዳኑን ሥራ ያዩት የእጆቹን በረከት የሚመገበው እንዲሁም ደግሞ እግዚአብሔር በእነሱ ላይ ድንቅ ሥራውን እየገለጠላቸው መድኃኔዓለምን ተከትለውት ወደ ናይል ይጓዙ ጀመሩ ይላል። ወገኖች የክርስትና ጉዟችን እግዚአብሔር ከጫፍ እንዲያደርስልን ፈቃዱ ይሆንልን። ክርስትና የሆነ ቦታ ላይ ሄደን የምንቆምበት አይደለም። በሕይወት ዘመናችን ሁሉ እግዚአብሔር እንደወደደ እንደፈቀደ መጠን በመንፈሳዊ ሕይወት እያደግን በመንፈሳዊ ሕይወት ከፍ እያልን እስከ ሕይወት ፍጻሜያችን ድረስ እነሆ በሃይማኖት ጸንተን እግዚአብሔርን አባት አድርገን ወደ መቅደሱ የምንገሰግስበት ጉዞ ነው። ታዲያ በዚች በናይል ከተማ ደግሞ አንድ ደሃ ሴት ነበረች ይላል። ምን ሴት ነበረች ወገኖች? እግዚአብሔር ድሆችን እንዲጎበኝ ፈቃዱ ይሁንልን። ወገኖች ድሃ የሚባሉት በእኛ አባባል ሰው የሌላቸው፣ ገንዘብ የሌላቸው፣ እንዲሁም ደግሞ ጤናቸው የተቸገሩ፣ በብዙ ነገሮች የሚጨነቁ ወገኖቼ በዚች ምድር ላይ ብንቸገር የማርያም ልጅ ደግሞ ወደዛኛው ዓለም ሲያሸጋግረን እነሆ ከባለጸጎች እኩል ያቆመናል እግዚአብሔር። አንድም ደግሞ አዝነን የምናቀረቅረውን እግዚአብሔር አንድ ቀን ቀና ያደርጋል፣ ከሰው እኩል ያደርጋል። የትምህርቱም ዓላማ ወገኖቼ አዝነን እንዳንቀር፣ ምሕረትን የጫርን እንዳንቀር፣ አንድ ቀን ቀና እንደምንል የማርያም ልጅ ኢየሱስ ክርስቶስ እንደማይተውን የምናይበት የመጽሐፍ ቅዱስ ክፍል ነው። ሁላችንን መድኃኔዓለም እንዲጎበኘን ፈቃዱ ይሁንልን። ታዲያ ይህች ሴት ድሃ ነበረች። የሚገርመው ባሏ በሕይወት ሳለ ጸነሰች ወንድ ልጅ። እንደ አጋጣሚ ሆኖ ያ ባሏ በሞት ተለያት። ባላቸውን አጥተው መበለት ለሆኑት የማርያም ልጅ ከጎናቸው ይቆምልን። ዛሬም ወገኖቼ ከባላቸው ተለይተው ልጅ የሚያሳድጓል። እነሆ ያላባት ዋጋ እየከፈሉ ዛሬም ለልጆቻቸው ከቀይ ወደ ጥቁር የሚሆኑ ዋጋ የሚከፍሉ በሕይወት ዘመናቸው አልሳካ እያላቸው በሚችሉት መልኩ 24 ሰዓት የሚደክሙ ግን ምስኪን ድሃ የሆኑ እነዚህን ወገኖቼ መድኃኔዓለም ያስብልን። ማን ያስባቸዋል ሌላ? ይህች ሴት ባሏ ሞተባት። ባሏ ሲሞትባት በማህፀኗ ጽንስ ተሸክማ ነበር ባሏን የሸኘችው። በዛን ሰዓት ልጇን ጸንሳ ሳለች በሐዘን ልቧ ተሰበረ። አንደኛው አካልን ሲለይ አንድ ሐዘንና የልብ ስብራት ነው ወገኖቼ። ያዘኑትን መድኃኔዓለም ያጽናናል፣ የተጨነቁትን እግዚአብሔር ያረጋጋ። ይህች ሴት ባሏ እያለ ሁለቱም እየደከሙ የዕለት ጉርሳቸውን ያገኛሉ። ነገር ግን ባሏ ከሞተባት በኋላ አይደለም ልጅ ጨምራ ራሷም ሕይወትን መምራት ከበዳት። በዚህ ሕይወት ውስጥ ለሚመላለሱ ወገኖች እግዚአብሔር ከጎናቸው ይሁንልን። ታዲያ በባሏ ሐዘን አዝና አልቅሳ ለብዙ ጊዜ ከተጨነቀች ካዘነች በኋላ እንግዲህ ምን አደርገዋለሁ? ባሌ በሞት ከተለየኝ የሱ ማስታወሻ የሚሆነው እነሆ በሆዴ ጽንስ ተሸክሜያለሁ። ይህንን ልጅ እግዚአብሔር ይባርክልኝ እንጂ በተስፋ እግዚአብሔርን እጠብቀዋለሁ፣ የባሌ ምትክ ልጄን አገኛለሁ ብላ ተስፋ አደረገች። ወገኖቼ ዛሬም ለልጆቻቸው አፈርግጠው እንዲሁም ደግሞ ከቀይ ወደ ጥቁር ሆነው እነሱ መከራን እየተቀበሉ ልጆቻቸውን ለሚያሳድጉ እግዚአብሔር ልጆቻቸውን በሞገስ በጸጋ ያሳድግልን። ልጆቻቸውን ለእናት እነሆ መመኪያ ለቤተ ክርስቲያን ለሀገር የሚጠቅሙ ያደርግልን። ታዲያ ይህች እናት
እነሆ ጽንሱ 9 ወር ሞላው። ሲወለድ ወንድ ልጅ ተወለደ። ይህ ወንድ ልጅ ደግሞ ምናልባት የባሌ ምትክ ነው፣ ነገ ይህን ችግር ያሳልፍልኛል፣ ነገ ከሰው እኩል ሆናለሁ፣ ልጄን እንደምንም ብዬ አሳድጋለሁ። ስለዚህ ዛሬ ዋጋ ብከፍል ነገ ልጄ ብድራቱን ይከፍለኛል። ስለዚህ ሰው ባይኖረኝ ልጄ ከጎኔ ይቆምልኛል። ዛሬ ድሃ ብሆን ልጄን አሳድጌ ነገ ለቁም ነገር በቅቶ በልጄ ሊያልፍልኝ ይችላል ብላ እናት ተስፋ አደረገች። ወገኖቼ ዛሬም በዚህ ተስፋ ውስጥ ያሉ እግዚአብሔርን የሚጠብቁት ብዙዎች አሉ። ዛሬም በስዕሉ ፊት መጥተው የሚያለቅሱ አሉ። ዛሬም እመብርሃንን እነሆ እያለቀሱ መሬት እየጫሩ አማላጅነቷን የሚጠባበቁ አሉ። መብርሃን በምልጃዋ ትድረስልን ለሁላችን። ታዲያ ይህች እናት ያ ሕፃን ልጅ ተወለደ። ያን ጊዜ አራስ ቤት ነው ያለችው። ወገኖቼ ዘመድ የላትም፣ ወገን የላትም። እንኳን ማርያም ማረችሽ የሚላት ወገን አልነበራትም። ለምን ብትሉኝ ድሃ ናታ። ድሃን ማን ይወደዋል ወገኖቼ? ማንስ ጎረስኮይ ጠጣሆይ ወይንስ አገኝሽ ሆይ ብሎ የሚጠይቃት ማን አለ? እኛ እኮ ልንወልድ 4 ወር ወይም ደግሞ እንዲህ የተወሰነ ጊዜ ሲቀረን እኮ ከመስሪያ ቤታችን ፈቃድ እንወስዳለን፣ እረፍት እናደርጋለን። ይህም ብቻ አይደለም ደግሞ እንግዲህ ለወልድ ነው። ስለዚህ የሚያስፈልጉ ነገሮች ያስፈልጋሉ። ስለዚህ ይዘጋጃሉ። አጥሚቱ ለገንፎ እህል የሚሆነውን ይሄኛው ልጅ ምክንያቱም የወለደች ሴት የሚተካ ነገር ማግኘት ስላለባት። ይቺ ሴት ግን ማንም ሰው አይደለም የገንፎ እህል አይደለም የሚጠጣ የአጥሚት ወይንም እህል የሆኑ ነገሮች ምንም አይነት ነገር አልነበራትም። ወገኖቼ እንዲህ ባለ ሁኔታ ውስጥ ላሉት እመብርሃን ወላዲተ አምላክ ትድረስላቸው። አራስ ሆና ልጅ ወልዳ ልጅ እያጠባች የምትበላው የላትም፣ በቤቷ የምትጠጣው የላትም። ሰዎችም እንኳን ማርያም ማረችሽ ብለው እንኳን ሰላም ተገላገልሽ ብለው የሚጠይቃት ሰው አልነበራትም። ወገኖቼ ዛሬ በየቤቱ ስንት ችግር አለ። የሚጠይቃቸው የሌለ አንገታቸውን ደፍተው የሚያለቅሱ የሚበሉት የሚጠጡት በቤታቸው የሚላስ የሚቀመሳቸው ልጆቼን እንዴት ላብላቸው እንዴት ላድርጋቸው እያሉ የሚቸገሩ እነዚህን ሰዎች ማን ተመለከታቸው? ወገኖቼ እባካችሁ እነዚህን ሰዎች አስቧቸው። እነዚህ ለነፍስ ይሆናል። ምክንያቱም ዛሬ እኛ ላለንበት የእግዚአብሔር እጅ አለበት። ነገኛም የሚገጥመንን አናውቀው። ብዙ ወገኖቻችን ትናንትና እጃቸው ሙሉ የሆነላችሁ በሀብት የተባረኩ ዛሬ ደግሞ ወርደው እጃቸው ባዶ ሆኖ መንገድ ላይ መለመን የጀመሩ ብዙ ሰዎች አሉ። ወገኖች በሕይወታችን እግዚአብሔር ይቅደመናል። ያን ጊዜ ይህች ሴት አስቡት፣ ልጅ ታጠባለች፣ የሚበላ የሚቀመስ ግን በቤቷ የለም። አራስ ሆና አስቡት፣ ልጇን አዘላ ሄዳ ሰው ቤት እንጀራ እየጋገረች የዕለት ጉርሷን ታገኝ ነበረ። ጥቂት አደግ ስንላት ደግሞ እነሆ ልጇን በአንድ ፊት አድርጋ ጭራሮ ለቅማ እየሸጠች ልጇን የምትችለውን ያክል ትመግበው ነበር። ምክንያቱም አሁን ለሷ ብቻ አይደለም የሚያሳስባት። ምክንያቱም ወደዚህ የመጣ ወደዚህ ዓለም የተቀላቀለ ልጅ አግኝታለች። አሁን ልጄ ምን ይበላለሁ? ጥያቄው እኔ ምን እቀምሳለሁ አይደለም፣ ልጄን ምን አቀምሰዋለሁ? ልጄን እንዴት አለብሰዋለሁ? ልጄን እንዴት አስተምረዋለሁ? ልጄን ከልጆች እኩል እንዴት አደርገዋለሁ የሚለው ወገኖች ያስጨንቃል። ለተጨነቁት መድኃኔዓለም ሙሉ አድርጎ ልጆቻቸውን በጸጋ ያሳድግልን። እውነትን የምላችሁ ዛሬ እኮ ብዙዎቻችን ኑሮ የከበደን ብዙዎች አለን። ስራትን ወራት አልፎ ዓመታት ያስቆጠርን ብዙዎች አለን። እነሆ የቤት ኪራይ የሚከፍሉ ታተው የሚጨነቁ አሉ።
ልጆቼን እንዴት የትምህርት ቤት ልክፈል፣ ለልጆቼስ እንዴት ጫማ ልግዛ፣ እንዴት ልብስ ልግዛ እያሉ የሚጨነቁ አሉ። ወገኖቼ እነዚህን ቤታቸውን እግዚአብሔር በበረከት ይሙላል። እግዚአብሔር ቸር ነው። የአባትነት ፍቅሩ ዛሬም አልተለየንም። ኑሮ ሰማይ ደርሷል። እኛ ሥራ የለንም። ሚገርመው ግን እግዚአብሔር ቸርነቱ መጋቢነቱ አንድ ሰው ቁራሽ እንጀራ ሳያገኝ አድሮ ያውቅም። ክብር ለማርያም ልጅ ይሁንልን። ምክንያቱም የሚመግበን እሱ ስለሆነ። እንደ ሰውማ ቢሆን በረሃብ አልቀን ዛሬ የለንም ነበረ። የማን ቸርነት ያኖረናል ወገኖቼ? የኛ ደሞዝ እኮ አይደለም ያን ሁሉ አስቤዛ፣ የቤት ኪራይ፣ የልጆች ትምህርት ቤት፣ የዚህን ወጪ ቀርቶ አለን እንኳን ስራ አለን ብለን የምንወጣ የምንገባ እኮ እንደው ሲታሰብ ለአንዱ እንኳን መሆን ይችላል? አይሆንም። የእግዚአብሔር ቸርነትና የእግዚአብሔር በረከት ግን ዛሬም በቤታችን አለ። ክብር ለድንግል ማርያም ልጅ ይሁን። ላመስግኑት ይሄን የፍቅር አባት መጋቢያችንን፣ እንደ ሰው የማይጨክነው፣ እንደ ሰው ይሞቱ በቃ ብሎ የማይፈርደው፣ በቤታቸው የሚላስ የሚቀመስ ለሌላቸው እግዚአብሔር ከዛም ይሁን ከዚህ እኛ በማናውቀው መልኩ የሚመግበን የሰራዊት ጌታ እግዚአብሔር ክብር ምስጋና ይድረሰው። ታዲያ ይህች ሴት የሚገርማችሁ ጭራሮ እየለቀመች ልጇን ታጎርስ ጀመረች። ሰው ቤት በሰዓት እየተለበለበች እሷን በልታ ልጇን አብልታ ትመጣለች። ይህንን ዛሬ ዋጋ የምከፍለው ይህ ልጅ አድጎ ሰው ሆኖ እናቱን ከሰው እኩል ያደርጋል ብላ ተስፋ ታደርጋለች ከእግዚአብሔር በታች። ወገኖቼ ልጆቻችን በጥበብ ያሳድግልን። ይህም ብቻ አይደለም፣ ልጇ እያደገ መጣ። እያደገ ሲመጣ እሷ ጫማ ሳይኖራት ለልጇ ጫማ ገዝታ ከልጆች እኩል ታደርገዋለች። እሷ የተቦጫጨቀ ጨርቅ ልብስ እየለበሰች ልጄ ከሰው አያንስም ብላ ምንም ቢሆን በድህነት አቅሟ ልጇን ግን ታለብሰው ነበር። ልጄ በረሃብ እንዳይሞትብኝ ብላ እንዳይከሳ ሰውነቱ እንዳይቀንስ፣ ምክንያቱም የኔ ኃላፊነት ነው፣ ዋጋ ከፍዬ ልጄን ማሳደግ አለብኝ ብላ ወገኖቼ በሰው ቤት እየተለበለበች በእሳት ልጇን ታበላ ታጠጣ ነበር። ይህ ዋጋ መክፈል ወገኖቼ መጨረሻው እንዲያሳምርልን ፈቃዱ ይሁንልን። ዛሬም በዚህ ሐዘን ውስጥ የሚመላለሱ ብዙ እህቶች አሉ። ልጆቻቸውን ያለአባት የሚያሳድጉ አሉ። ስራ አጥተው የሚጨነቁ አሉ። የቤት ኪራይ አጥተው የሚቸገሩ አሉ። መስራት እየቻሉ ሽባ ሆኖ ጠላት ዲያብሎስ አስሮ የፍትኝ በቤታቸው ያስቀመጣቸው አሉ። ከዛም አልፎ እድላችን ተዘግቶ ሰርተን እንዳንበላ በዙሪያው ሕይወታችን በእሾህ ታጥሮ ያለቀስን መሬት እየጫረን አቀርቅረን መሬት የምንችል ስንቶች አለን ወገኖቼ። ማን ይመልከተን? ማን ይጎብኘን? እግዚአብሔር ሁላችን ይጎብኘን ወገኖቼ። ታዲያ እንዲሆና ያሳደገችው ልጇ ከዕለታት አንድ ቀን እያደገ ሲመጣ እናት ተስፋ አደረገች። አሁን ልጅ እያደገልኝ ነው፣ አሁን ጥቂት ነው የሚቀረው። ስለዚህ ነገ እኔን እናቱን ያግዛል፣ ከእናቶች እኩል ያደርገኛል። ዋጋ ብከፍልም ነገ ይክሰኛል። እነሆ የአባቱ ምትክ ልጅ አግኝቻለሁ። ዛሬ እነሆ መከራ ብቀበል፣ ዛሬ ከቀይ ወደ ጥቁር ብሆን፣ ዛሬ ትናንት የነበረው ውበቴ ዛሬ ቢጠወልቅ ለልጄ ራሴን አሳልፌ ብሰጥም ነገ ሰው ያደርገኛል ከእግዚአብሔር በታች ብላ ልጇን ተስፋ አደረገች። ያደገ ሲመጣ አይዞሽ እናቴ እኔ ደረስኩልሽ፣ አይዞሽ ዛሬ ካልሽበት ከፍ አደርግሻለሁ፣ አይዞሽ እናቴ ዛሬ የምታለቅሽውን እንባሽን አብሳለሁ እያለ ያ ልጅ ስለ እናቱ መከራ መቀበል እያሰበ ያ ልጅም ማደግ ጀመረ። ልጆቻችን እግዚአብሔር ያሳድግልን ወገኖቼ። በዛን ሰዓት ላይ እናትም ተስፋ አድርጋ ልጁም እያደገ ሲመጣ ከዕለታት አንድ ቀን አመመኝ አለ ልጇ። ታመሙትን መድኃኔዓለም ይፈውስልን። ምን አለኝ አለ ወገኖቼ። ልጆቻችን በጤና ሲመላለሱ እንጂ ደስ የሚለው አንድ ቀን ሲዞርባቸው ምድር ሰማው የሚደፋብን ብዙዎች አለ። የምናደርገውን የምናጣ ብዙዎች አለ።
ይህን የሚያውቀው ደግሞ የወለደ ነው። ሌላው ላይ ይረዳ ይችላል። ስለዚህ ወገኖቼ ልጆቻችንን በጤና መድኃኔዓለም ያሳድግልን። በዚህ ሰዓት ላይ አመመኝ አላት እናት ተጨነቀች። አስቡት ፈተናውን፣ መከራውን። ሕይወት ብርቱ ሰልፍ ናት። በዚህ መከራ ውስጥ ልጇን አሳድጋ በጥቂቱ አሳደገች። እዚህ ደረሰልኝ ስትል ልጁ ታመመ። እናት ራሱን ትነካለች። ምንድነው ልጄ? ራስክን ነው? ትኩሳት ነው ወይንስ ምንድነው እያለች ልጇን ታያለች። እናት ለልጇ እንዴት እንደሆነ ታውቃላችሁ። ያን ጊዜ ልጄ ታሞብኛል ብላ ኩርምት ብላ ራሱን እያሰረች እያቀዘቀዘች ስለ ልጇ እየተጨነቀች እቤቷ ዋለች። እቤቷ ብትውል ደግሞ ሄዳ ሰው ቤት ጋግራ ወይንም ጭራሮ ለቅማ ሸጣ የሚበሉት ነገር ካላመጣች ከየትም መምጣት አይችልም። ልጁ ምን እንዳለ ታውቃላችሁ? እናቴ አንቺም እዚህ ቁጭ ብለሽ እኔም እዚህ ታምሜ እዚህ ቁጭ ብለን የሚላስ የሚቀመስ በቤቱ የለም። እባክሽ እኔ ደህና ነኝ፣ ሂጂና ቢያንስ ስሬና የሚበላ ነገር አንቺ ላንቺም ይሁን ለኔም ሂጂና አይዞሽ እኔ ደህና ነኝ አለ። ልጅ አሞሃል እኮ ያለው ብቻህን ነው፣ ቤተሰብ የለም፣ አደራ የምለው ሰው የለም። እኔ ደሃ እነሆ ሰው ማንም ዞር ብሎ የማያይ ሰው እባዶ ቤት የሆነ ነገር ብትሆንብኝስ አይሆንም አለች። እሺ እናቴ አንቺን ቁጭ ብለሽ ከኔ ጋር ታዲያ ምን እንቀምሳለን አለ። ወገኖቼ ለተጨነቁት ለተራቡት መድኃኔዓለም ይመግብልህ። እውነት ነው ስታስበው እናት እሷም ከልጇ ጋር ተኮራምታ ከውጭ ሰርቶ የሚያመጣላቸው የለም። የባሰ ረሃብ ሊሞቱ ነው። እንግዲያውስ ልጄ አይዞ እመጣለሁ፣ ስለዚህ ሰርቼ ይዤ እመጣለሁ ብላ እናት ወጣች። ያ ልጅ እሷም በዛ ስራ ቦታ ላይ እንጀራ ጋግራ በሳት ተለብልባ ቁራሽ እንጀራ ይዤለት ልጄን አበለዋለሁ ብላ ልጄ ምን ሆኖት ይሆን? ተሽሎት ይሆን? አሁንስ ደግሞ አሞት ይሆን? በባዶ ቤትቸው መጥቼ እያለች እናት እየተጨነቀች ሰው ቤት እንጀራ ትጋግራለች። ወገኖች የራሳችሁ እግዚአብሔር የሆነውን ነገር እንዲሰጣችሁ ፈቃዱ ይሆናል። ከባድ ነው የሰው ፊት። ያን ጊዜ ስትጨነቁ አለች እንዳትሄድ የሰው ስራ ነው። ትታ መሄድ አትችልም። ትታ ብትሄድ ማግኘት የምትችለውን አታገኝም። አያችሁ ድህነት ክፉ ነው። እግዚአብሔር አምላክ ከፍ ያለውን የዕለት እንጀራችን እንዲሰጠን ፈቃዱ ይሆንልን። ያ ልጅ ለካ ባዶ ቤት ብሶበታል። እጅግ በጣም ታሟል። መጨረሻ ላይ እናት አሁን ጨርሼ እሄዳለሁ እንዴት ሆኖ ይሆን እያለች ስትጨነቁላ ለካ ያ ልጅ እጅግ በጣም ብሶበታል። ስትገባ ልጇ ሞቶ አገኘችው። ወገኖቼ እግዚአብሔር ያዘኑትን ያጽናናልን። ይሄ ሁለተኛው የልብ ስብራት ነው። ይሄ ትልቅ ሐዘን ነው ወገኖቼ። ባሏን አልቅሳ ቀበረች። ነገ ደግሞ ምትክ እግዚአብሔር ልጅ ሰጥቶኛል በሱ ጽናናለሁ ስትል ያ ተስፋ ያደረገችው ልጇን ሞቶ ባዶ ቤት አገኘችው። ምን አይነት ሐዘን ነው ወገኖቼ። ዛሬ በዚህ መከራ ውስጥ ያሉ ብዙ እህቶች አሉ፣ ብዙ እናቶች አሉ። በአራት ማዕዘን እንባቸው የሚወርድ መጽናናት ያቃታቸው አቀርቅረው መሬት የሚጭሩ በብዙ ውጣ ውረድና በፈተናው ሕይወታቸው የሚያልፍ ለነዚህ መድኃኔዓለም ይድረስላቸው ወገኖቼ። ምናልባት እኛ ስለተደላደለልን ብዙዎቻችን ወይንም የተወሰነ ነገር ስለተሟላልን የዕለት ጉርሳችንን የዕለት ልብሳችንን ስላገኘን ወጥተን ስንገባ ብዙዎች የሚቸገሩ የማይመስልን ብዙዎች አለን። እውነትን የምላችሁ ዛሬማ ከተማችን እኮ በድሆች ተሞልታለች። እግዚአብሔር አምላክ ከፍ ያለውን እንጀራ ለሁሉም ያድልልን። ትናንት ባለ ሀብት የነበሩ ዛሬ ድሃ ሆነዋል። እጃቸው ላይ እነሆ ብዙ ሆኖ እጃቸው ለሌሎች የዘረጋ የነበረዎች ዛሬ ለልመና ተዘጋጅተዋል። ወገኖቼ በከተማ ስትመጡ ልብሳቸውን ለብሰው አምሮባቸው ራበኝ እባክህ የሚሉን እኮ በስተዋል። ዛሬ ትልልቅ አረጋውያን እናቶች ሳይቀሩ ወጥተው ጎዳና ላይ የሚለምኑ በስተዋል።
ድሆቹማ ከቀድሞ ጀምሮ እያለቀሱ ያሉ ስንት ወገኖቻችን አሉ። እነዚህን ሁሉ የማርያም ልጅ ያስብልን ወገኖቼ። እሱ ያውቃቸዋል። በጓዳ ጎድጓዳ ውስጥ ያሉትን፣ ታመው በረሃብ የሚቀጡትን፣ ስራተው የሚጨነቁትን የሚሰቃዩትን፣ እንዲሁም ደግሞ ልጆችን ይዘው ያላባት የሚያሳድጉትን፣ በቤታቸው የሚላስ የሚቀመስ የሌላቸውን ኧረ አምላከ ቅዱስ ጊዮርጊስ ደርሶ ይመግብልን፣ እሱ ያጸናናልን ወገኖቼ። እስኪ አስቡት፣ ራሳችሁን በዛ ቦታ ላይ ያስቀምጡት። ይቺ ልጅ ለልጇ ያልሆነችው የለም። ለልጇ ተራበች፣ ተጠማች። ለልጇ እሷ ራቁቷን እነሆ የተቦጫጨቀ ልብስ እየለበሰች ልጇን አለበሰች። ነገን ተስፋ አድርጋ እሷ በባዶ እግሯ እየሄደች ለልጇ ጫማ ገዛች፣ ልጇን ከልጆች እኩል ለማድረግ። ግን መጨረሻው ምን ሆነ? በባዶ ቤት ሞቶ አገኘችው። ይሄ ትልቅ ሐዘን ነበር። ስትመጣ ልጇ ድፍት ብሎ ነፍሱ ከስጋው ተለይቶ አገኘችው። ምን እንደሚሰማ ታስቡት ወገኖቼ። አስከሬኑ ላይ ተደፍታ ማልቀስ ጀመረች፣ ማልባት ጀመረች። ምን ሆነሽ ነው የምታለቅሽው ብሎ ከጎኗ ሆኖ የሚያጽናናት አንድ ሰው አልነበረ። አያችሁ፣ ሲኖራችሁ የሚቀርባችሁ ሰው ብዙ ነው። እጃችሁ ላይ እነሆ ያላችሁ ሆናችሁ እጃችሁ ሙሉ በሆነበት ሰዓት ላይ ስማችሁን የሚጠራ 10 ጊዜ ብዙ ነው። የሚወዳችሁ ብዙ ነው። ዘመዳችሁ ብዙ ነው። ጓደኛችሁ ብዙ ነው። ለምን? እጃችሁ ላይ ያለ አንድ ቀን ከእጃችሁ ያለቀበት፣ እጃችሁ ላይ ያለውን ያጣችሁበት ቀን ግን የወዳችሁ የነበረው ሳይቀር ከእናንተ ይሸሻል። ምክንያቱም አጠቅሙማ ደሃነና ዛሬ ባለስልጣን ሆናችሁ እነሆ ብዙዎች የሚያሸረግዱላችሁ፣ ጎንበስ ቀና የሚሉላችሁ፣ ከበዋችሁ አክብረው የሚሸኟችሁ፣ አንድ ቀን ከስልጣናችሁ የወረዳችሁ ቀን ብዙዎች አያችኋት ብሎ መጠቋቆሚያ ያደርጋችኋል እንጂ የክፉ ቀን ከጎናችሁ የሚቆም ሰው የለ። ወገኖቼ እግዚአብሔር ከጎናችን እንዲቆም ፈቃዱ ይሁንልን። ጤነኛ በሆናችሁበት ሰዓት ላይ የሚወዳችሁ ብዙ ነው፣ የሚያከብራችሁ ብዙ ነው። እነሆ ከጎናችሁ የሚቆመው ብዙ ነው። ለምን ቢባል ጤነኛ ናችኋ፣ የጎደላችሁ ነገር የለም። አንድ ቀን ጤና ስታጡ፣ እነሆ መጽናናት ሲያቅታችሁ፣ መዳን ሲያቅታችሁ፣ በበሽታ ስትመቱ፣ ከሰው በታች ስትሆኑ፣ እነዚያ ያከብሯችሁ የነበሩ ሰዎች፣ ይወዷችሁ የነበሩ ሰዎች ጀርባቸውን እናንተን ይሰጣሉ። ወገኖቼ ጊዜ አይቶ የማይከዳ እንደ ሰው ቀን አይቶ የማይቀር ጊዜ አይቶ የማይከዳ ትከሻው የማይዝል የአባትነት ፍቅሩ ሁል ጊዜ በእኛ ላይ የሆነው የማርያም ልጅ ግን ዛሬም በትከሻው ተሸክሞናል። እሱ አይቶንም። በእግዚአብሔር ላይ ተስፋ አትቁረጡ። በሕይወታችሁ ብዙ ፈተና ልታሳልፉ ትችላላችሁ። አንደኛውን ፈተና ስትሻገሩት ሌላው ሊመጣ ይችላል። አንደኛውን አውሎ ንፋሱን አለፍኩ ስትሉ ሌላ ውቅያኖስ ሊገጥማችሁ ይችላል። ውቅያኖስን አለፍኩ ስትሉ ሌላው መረብ ሊዘረጋ ይችላል። ይህኛውን መረብ ተሻገርኩ ስትሉ ሌላው ወጥመድ ደግሞ ሊጠመድ ይችላል። ወጥመዱን ሰብሮ እግዚአብሔር ሲያሻግራችሁ ደግሞም ሌላው ጉድጓድ ተቆፍሮ ታገኙታላችሁ። ጉድጓዱን ስትሻገሩ ሌላው መርዝ ተበጥብጦ ታገኙታላችሁ። ሕይወት ብርቱ ሰልፍ ናት ወገኖቼ። ይህን ክፉ ጊዜ እግዚአብሔር ያሻግረን። በዚህ ጭንቅ ውስጥ ያሉትን መድኃኔዓለም ከጎናቸው ሆኖ ያሻግርልን። ሰዎች እንኳን አንድ ሰው ይቺ ሴት ምን ሆና ነው የምታለቅሰው፣ ምን ሆና ነው የምታነባው ብሎ የሚጠይቃት አንድ ጎረቤት እንኳን አልነበረም። አያሳዝንም? አንድ ሰው እንኳን ያቺ እናት ብቸኛ ስለሆነች አባት፣ እናት፣ እህት፣ ወንድም፣ አክስት፣ አጎት ስለሌላት ውላ አድራ አስከሬኑ ላይ ተደፍታ ስታለቅስ ቆየች። መጨረሻ ላይ ለቅሷ ሲበረታ አላቋረጥ ሲል ለነፍሳቸው ያሉ ሰዎች እንዲች ሴትዮ እንዴት ነው? ማታም ታለቅስ ነበር፣ አሁንም ታለቅሳለች። እስኪ ግን ንግባና እንያት አሉ።
ገብተው ሲያዋት ልጇ ሞቶባት አስከሬኑ ላይ ተደፍታ ታለቅሳለች። አረ ይሄ ነገር እቺ ደሃ ሴት ልጇ ሞቶባታል፣ እንዳው ምንም ይሁን አስከሬን ታቀፋ ዛቱልም አታርም፣ እባካችሁ ለነፍሳችን ይሆናል ወስደን ቤተክርስቲያን እንቀበርላታል። አያችሁ ወገኖቼ፣ በመከራችን ሰዓት እግዚአብሔር ከጎናችን እንዲቆም ፈቃዱ ይሁንልን። ይህች ሴት ከጎኗ አብሮ የሚያለቅስ የለም፣ አይዞሽ ተጽናኝ የሚላትም የለም፣ ማንም ሰው የላትም። ለነፍሳቸው ያሉ ሰዎች ብቻ ገብተው አስከሬኑን አዘጋጅተው በቃሬዛ ላይ አድርገው የሚገርመው ሊቀብሩላት አስከሬኑን ተሸክመው 4 ሰዎች ይዘው መሄድ ጀመሩ። እናት በዛ በመከራ ውስጥ ወልዳ ያሳደገችው ልጇ በሞት ተለያት፣ ተሰናበታት። እነዚያ ሰዎች ሊቀብሩት ይዘው የሚሄዱት እነሱ ቶሎ ቶሎ ብለው አፍጥነው ጉድጓዱን ቆፍረው ልጇን አፈር አልብሰው ወደ ስራቸው ለመሄድ ነው የቸኮሉት። ምክንያቱም የድሃ ቀብር ምን ቀልባለው ወገኖቼ? ማንኛው አጎት፣ ማንኛው ወንድም፣ ማንኛው አክስት፣ ማንኛው ወንድህት ትምጣ ተብሎ ይጠበቃል። ማንስ ክብር ይሰጠዋል? ማንስ ነው በግቢው ሞልቶ የሚያለቅሰው? እንዴትስ ይሞላል? ወገኖቼ ሰው ለሌላቸው የማርያም ልጅ ሰው ሆኖ ከጎናቸው ይቆማል። ታዲያ በዛን ሰዓት ላይ እነዚያ ሰዎች አስከሬኑን በቃሬዛ ተሸክመው እያከለቡ እየሮጡ ይዘው ይሄዳሉ። እሷ ደግሞ ሐዘን ጎድቷታል። አስቡት፣ ሰማይ ምድሩ ተደፍቶባታል። ተስፋ ያደረገችው ተስፋዋ ተሟጧል። አንድያ ልጇን አለ ከጎን ያለችው ልጇን አጣለች። ከዛ በፊት ባሏል። ይሄ ልብ ስብራት ወገኖቼ ከባድ ነው። ሐዘኑ የበረታ ነው። እየሮጠች እየወደቀች አስከሬኑን ትከተላለች። በጉንጮቿ ላይ እነሆ እንባዋ አልቆ እጅ እስክታለቅስ ድረስ ይሄ ሐዘን ብርቱ ነው ወገኖቼ። ያዘኑትን መድኃኔዓለም ያጽናናል። በዛን ሰዓት ላይ አስከሬኑ ላይ ለመድረስ እየወደቀ እየተነሳች ስትከተል ለካስ ለችግረኞች ፈጥኖ ደራሹ የማርያም ልጅ ቅድም እንዳልኳችሁ ወደ ናይል ከተማ ጉዞ ላይ ነው ያለው። ወደ ኋላ ልመልሳችሁ። ሐዋርያትን አስከትሏል የማርያም ልጅ። ከዛም ደግሞ በቃሉ ለምልመው የተራቡት ለመብላት የተጠሙት ለመጠጣት ሕይወት ለማግኘት የሚከተሉት የዳኑ የተፈወሱ ክርስቶስንም ከሐዋርያት ጋር አብረው ይከተሉት ነበረ። የሚገርማችሁ ወደ ቤተ ክርስቲያን አስከሬኑን ተሸክመው ሲመጡ የማርያም ልጅ ደግሞ ከኢየሩሳሌም ወደ ናይል ሰፈር ሲመጣ መንገድ ላይ ተገጣጠሙ። እግዚአብሔር ሕይወታችን ያስተካክልልን ወገኖቼ። ፈተናው የበዛበት ሕይወት፣ ብዙዎቻችን በትዳሬ ደስተኛ ሆናለሁ ብለን ትዳራችን ሲኦል የሆነብን፣ ምናልባት እግዚአብሔር በልጆች በትዳሬ በልጆች ይባርከኛል ስንል ልጃቸው ልባቸው ተሰብሮ የሚጨነቁት፣ ምናልባት በልጄ ነገ ያልፍልኛል እጽናናለሁ ብለው ወልደው የወላድ መካን የሆኑ ስንቶች እናቶች አሉ። አረ እግዚአብሔር ሕይወታችን ቀድሞ ያስተካክልልን። መድኃኔዓለም ክርስቶስ እያለፈ ነው። ከኋላ ሐዋርያትን አስከተሉ። ሲመጣ እነዚያ ሊቀብሩት የደሃውን ልጅ እያከለቡ እየሮጡ ያመጡታል። መድኃኔዓለም እሱ ከዚህ እየመጣ እነሱ ከዛ እየመጡ መንገድ ላይ ተገናኙ። ሲያቸው ይሮጣሉ። አስከሬኑ የተሸከሙት ምን ለማድረግ? ቀብረው ቶሎ ተመልሶ ወደ ስራቸው ለመግባት። ከርቀት መድኃኔዓለም አያቸው፣ ያከልቡታል። ያቺ እናት ብቻ ትወድቃለች፣ ትነሳለች። የምታለቅሰው አስከሬኑን ስትደርስበት እጇን ልጇ ላይ እየዘረጋች ታለቅሳለች። ትተዋ ሲሄዱ ትወድቃለች። የሚደግፋት የለም፣ አይዞሽ ተጽናኝ የሚላት የለም። ወገኖች ረሃቡ ጸንቶባታል። ውላ አድራለች በሐዘን በለቅሶ። መጨረሻ ላይ መድኃኔዓለም አየና አዘነላት ይላል። እስኪ ሁላችን መድኃኔዓለም ይዘንልን ወገኖች። የሰውንም አየነው እኮ ተስፋ ያደረግናቸው እኮ ተንሸራተው አገኘናቸው። ትናንትና እነሆ ይህ ችግር ቢገጥመኝ እነከሌ ያሉ በዚህ ችግሬ ውስጥ ጣልቃ ገብተው ችግር ይፈቱልናል ያልናቸው ሰዎች እኮ ዛሬ እኮ ከጎናችን የሉም ወገኖች።
የማርያም ልጅ ከጎናችን እንዲቆም ፈቃዱ ይሁንልን። እግዚአብሔር አየ። አንድ ሴት ብቻ ትወድቃለች፣ ትነሳለች፣ ታለቅሳለች። አሁንም ደግሞ ሌላ ሰው ከጎኗ ቆሞ አይዞሽ ተጽናኝ የሚላት ሰው የለም። መድኃኔዓለም ይመለከታል። የምታለቅሰው እሷ ብቻ ናት። ወገኖቼ አንዳንድ ሰዎች ምን እንደሚሉ ታውቃላችሁ? እንደው አርጅተው ሁሉ ልጆች የሚወልዱ አሉ። እንዴ አባዬ ይበቃል፣ እንደው አርጅታል እኮ ከዚህ በኋላ ይበቃል። አይታይ እናት፣ ቢያንስ እንኳን እነዚህ ልጆች ለኔ ባይጠቅሙኝ የለቅሶ ዕለት ለቅሶዬ ደምቆ ይውላል ይላሉ አንዳንድ አባቶች። እውነት አይደለም? ስለዚህ ይህች ሴት ዘር የላትም፣ ወገን የላትም፣ ቤተሰብ የላትም፣ ብቻዋን ታለቅሳለች። መድኃኔዓለም አየና አዘነላት። ካያት ካዘነላት በኋላ መድኃኔዓለም እንደኛ ከንፈሩን መጥቶ የሚሄድ አምላክ አይደለም። የማርያም ልጅ ሐዘናችንን አይቶ ሐዘናችን ላይ ሐዘን ከሚጨምሩት ሳይሆን ከሐዘናችን የሚያጽናና ነው። የቆሰለውን ልብ የሚያክም ነው የማርያም ልጅ። የተሰበረውን ልብ የሚጠግን ነው የማርያም ልጅ መድኃኔዓለም። ስለዚህ አይቶ አዘነላት። አዝኖ ከንፈሩን መጥቶ አልተመለሰም፣ ወይንም ፊቱን አላዞርም። ጠበቃት እስክትመጣ ድረስ። አስከሬን የሚይዘው የሚሮጡትን እሱ ጋር ሲደርሱ እናንተ ባላችሁበት ቁሙ አላቸው መድኃኔዓለም። ወገኖቼ ጠላታችን ባለበት ያቆምልን። ተስፋችን ያጨለመውን ወደ ድህነት ሸለቆ ያወረደን በሕይወት ዘመናችን እንዳይሳካልን ሕይወታችን ላይ መርዝ የሚረጨው በእንጀራችን ላይ አመድ የሚነሰንሰውን ጥላት መድኃኔዓለም እዛው ባለበት አቆሞ እኛን ካቀረቀርንበት ቀና እንዲያደርገን ፈቃዱ ይሁንልን። ባላችሁበት ቁሙ አላቸው። ያቺ ሐዘን ያደከማት፣ ረሃብና ጥም የተፈራረቀባት፣ ልቧ የተሰበረባት፣ በሐዘን እነሆ የተዋጠችዋ ሴት እየወደቀች እየተነሳች መጣች። መድኃኔዓለም አይቶ አዘነላት። ካዘነላት በኋላ ጠጋለ። አንቺ ሴት አላት አታልቅሽ። እዚህን ቃል ተናገሩት። መድኃኔዓለም እንባችሁን ያብስላችሁ። እግዚአብሔር ነው የተናገረው። በቃ ሲል ለቅሶው ያበቃል። አይዞሽ አንድ ቀን እግዚአብሔር ይመጣል። አቀርቅረሽ መሬት እንደጫርሽ አትቀሪም፣ እንዳለቀሽም አትቀሪም። እንባባሹ የማርያም ልጅ ፈጥኖ ድራሹ መድኃኔዓለም ይደርሳል። ክብር ለመድኃኔዓለም ይሆንልን። ስለዚህ እኛ አባት እንደሌለው አልቅሰን የምንቀር ልጆች አይደለም። እኛ እናት እንደሌለው አልቅሰን የምንቀር ልጆች አይደለንም። ከአባትም በላይ አባት ቅድስት ሥላሴ የማርያም ልጅ ነፍሱን ሳይቀር የሰጠን እግዚአብሔር አባታችን አለ። ከእናትም በላይ እናት አማላጅቱ የጭንቅ ቀን ደራሻችን ወላዲተ አምላክ አለ። ኧረ ክብር ምስጋና ይድረሳቸው። ታዲያ ለምንድነው አልቅሰን የማንጽናና? ለምንድነው ተስፋ የቆረጥነው በሕይወታችን? ዛሬ ብንራ መድኃኔዓለም ነገ ያጠግባል። ዛሬ ብናጣ መድኃኔዓለም እንጀራ ይሰጣል። ዛሬ ከሰው በታይ ብንሆን ነገ ከሰው እኩል ያደርጋል እግዚአብሔር። ዛሬ የቤት ኪራይ ቢያስመረን እግዚአብሔር ነገ የተሻለ ቤት ይሰጣል። ወገኖቼ በእግዚአብሔር ላይ ተስፋ አትቁረጡ። እግዚአብሔር ጨካኝ አምላክ አይደለም። ስለዚህ ከልብ ሆናችሁ አምናችሁ አምላከ ቅዱስ ጊዮርጊስ ድረስልኝ በሉት። እግዚአብሔር ፈጥኖ ይደርሳል። ለዛች ድሃ ማንም ሰው ዞር ብሎ ላላያት የማርያም ልጅ ደረሰላት። ክብር ለእርሱ ይሆንልን። ደረሰላት። ጠጋለና አንቺ ሴት አላት አታልቅሽ፣ ከዚህ በኋላ በዚህ በጉንጮችሽ ላይ እንባ ይወርድም አለ። አያችሁት እግዚአብሔር ሲናገር ከዚህ በኋላ የተሰበረው ልብሽ ይጠገናል። ከዚህ በኋላ የደማው ማንነትሽ እግዚአብሔርን አስተካክለዋለሁ አለ። ጠጋ ብሎ አታልቅሽ ብቻ አይደለም ያላት፣ ጠጋ ብሎ በሁለቱም እጆቹ እንባዋን ከጉንጮቿ ላይ አበሰላት። ክብር ለድንግል ማርያም ልጅ ሆነ። አስባችሁታል ወገኖቼ? ከጉንጮቿ ላይ እንባዋን ካበሰ በኋላ እነዚያን አስከሬኑ የተሸከሙትን አስቆሟቸዋል። እሷን ካጽናና በኋላ ካዘነላት በኋላ አይዞሽ ብሎ እንባዋን ካበሰላት በኋላ ዞር አለ። አስከሬኑ ወደ ተሸከሙት የማርያም ልጅ ጠጋለና እጁን ዘረጋ። አንተ ጎበዝ እልሃለሁ
ተነሳ አለ። ያ ልጅ ፊቱ በጨርቅ እንደተጠቀለለ እግሮቹና እጆቹ በክር እንደታሰሩ መሰስ ብሎ ብድግ ብሎ በሕይወት ቆመ። ክብር ለሥላሴ ይሁንልን። አያችሁ ወገኖቼ፣ እግዚአብሔር ይችላል። ያንቺ ችግር ከዚህ በላይ አይደለም። ለእግዚአብሔር ይህ ምኑም አይደለም። ዛሬ ያቀረቀርንበትን ጉዳይ እግዚአብሔር ቀን አድርጎ መፍታት ይችላል። ዛሬ ከሰው በታች ላይ ሰው የለንም ላልን የማርያም ልጅ ከእናቱ ጋር ከጎናችን ይቆማል። ዛሬ የምናለቅሰውን እግዚአብሔር እንባችንን ያብሳል። ዛሬ የቆሰለውን ልባችን የማርያም ልጅ መድኃኔዓለም እነሆ ያክማል። የቆሰለውን ልብ እግዚአብሔር ይጠግናል። ሚገርመው ያ ልጅ ብድግ ብሎ በሕይወት ቆመ። ያቺ ሴት ተጽናናች። ብድግ ብሎ እነዚያ ክሮቹ ተበጣጥሰው ፊቱ የተጠቀለለው ወጥቶ ወድቆ ያን ጊዜ ለመድኃኔዓለም ሰግዶ እናቱን በሮ እንዳሞራ አቀፍ አድርጎ ሳማት። ኧረ ክብር ለድንግል ማርያም ልጅ። አስባችሁታል ወገኖቼ? ያቺ ታለቅስ የነበረችው እናቱ ደሃ እናቱ በቃ ከዚህ በኋላ ተስፋ የለኝም፣ ልጄ አብቅቷል፣ ብቻዬን ቀርቻለሁ፣ ነገ እኔ ደግሞ እሱን እከተላለሁ ስትል አፈር አልብሳ ልትመለስ ስትል የማርያም ልጅ ፈጥኖ ደረሰ። እነሆ ወገኖቼ አብቅቷል፣ ተበጥሷል የተባለውን የማርያም ልጅ ሕይወትን መቀጠል ይችላል። ይችላል አይችልም? ይችላል። ስለዚህ ለምንድን ነው ተስፋ የምትቆርጡት? አንዳንድ ሰዎች ስራ ስላጡ በረኪና የሚጠጡ አሉ። አንዳንድ ሰዎች በዚህ ሞከርኩት በዚህም አየሁት አልተሳካልኝም፣ ከዚህ በኋላ እኔ ምን ተስፋ አለኝ ብለው መርዝ የሚጨልጡ አሉ። ለምን? አንዳንዶቻችን በቃ ትናንትና ተስፋ ያደረኩት የትዳር አጋር ያልኩት አጣሁት፣ ከዚህ በኋላ ምን ተስፋ አለኝ ብለው የሚገርመው ገመድ ይዘው ወደ ጫካ የሚገቡ ሊንጠለጠሉ የሚዘጋጁ አሉ። ለምን? እግዚአብሔር ላይ ተስፋ አትቁረጡ። በሕይወታችሁ የሰማይ ስባሪ የሚያክል ፈተና በሕይወታችሁ ይምጣ፣ በጽናት እግዚአብሔርን ጠብቁት። ያንን መከራ እግዚአብሔር ያሻግራል። ያን መከራ ከላያችን ላይ አውርዶ እኛን ነፃ ያወጣል። ስለዚህ እግዚአብሔርን ተስፋ አድርጉት፣ ጠብቁት። አንድ ቀን ካቀረቀራችሁበት ቀና ትላላችሁ። እግዚአብሔር ይችላል። ያቺ ሴት አብቅቷል፣ ቀብሬው አልብሼው አፈር እመለሳለሁ ያለችው እናት በማርያም ልጅ በመድኃኔዓለም ቸርነት ልጇን አስነስቶላት አቅፋ ወደ ቤቷ በክብር ተመለሰች። ኧረ እልልታ ይገባዋል ለማርያም ልጅ። አስባችሁታል ወገኖቼ? እግዚአብሔር እንዲህ ነው። እኛ የምናመልከው ጌታ እነሆ ከሞቱም በኋላ እና ለአዛርን ከመቃብር አንስቶ ሕይወትን የሚዘራ መልአክ ነው ያለ። ዛሬ እነሆ ብዙዎች ተስፋ የቆረጡትንም ተስፋን ይቀጥላል። የማርያም ልጅ በሕይወታችሁ ተስፋ አትቁረጡ። ያለቀሱትን እንባቸውን ያብሳል፣ የጎደለባቸውን ይሞላል። እንዲሁም ሥራ ላጡት የተባረከ ሥራን ይሰጣል። ልጅ ላጡት የተባረከ ልጅ ይሰጣል። በቤት ለተቸገሩት መድኃኔዓለም ቤት ይሰጣል። አይደለም ይህን እግዚአብሔር መንግሥቱን ሊያወርሰን የታመነ አባት ነው። ክብር ለእርሱ ይሆንልን። አይደለም ይችን የቆጠራትን ነው። ስለዚህ ወገኖቼ ያቺ ሴት ያጽናናትን ተስፋዋን የቀጠለውን አብቅቷል በቃ ብላ ተስፋ የቆረጠችበትን ልጇን ታቅፋ እንድትሄድ የረዳትን የማርያምን ልጅ አማኑኤልን አመስግና በፊቱ ሰግዳለት ልጇን ይዛ በሰላም ወደ ቤቷ ገብታለች። ቤቷን መድኃኔዓለም ባርክ። ያ ድህነት፣ ያ እንባ፣ ያ ለቅሶ ከዚህ በኋላ አብቅቷል ብለው እግዚአብሔር ቤቷን በበረከት ሞልቶ ልጇን በጤና በሞገስ አሳድጎ ያ ድህነት አልፎ በምድርም በሰማይ እግዚአብሔር በምድር በረከት በሰማይ መንግሥቱን አወርሷል። ኧረ ክብር ለእርሱ ይሆንልን። ስለዚህ ወገኖቼ ዛሬም ተስፋ ቆርጠን ለምንቆዝመው ላቀረቀርነው ልባችን ለቆሰለብን ለደከመን በብዙ መከራ ውስጥ ለምንወጣው ለምንወርደው መድኃኔዓለም ለሁላችንም ይድረስልን። ይህችን ሴት ያጽናና እኛንም ያጽናናል። በሰማነው ቃል 30፣ 60፣ 100 ያማረ ፍሬ እንድናፈራ የሁላችን መጨረሻ እንዲያሳምርልን ለንስሐ ለሥጋው ደግሞ ለመንግሥቱ እንዲያበቃን ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።